የጽናት አባት ከክፍለ ሀገር ልጃቸውን ሊፈልጉ መጡ ማለት ነው ወደ አዲስ አበባ። እንግዲህ ዛሬ ላይ ጽናት ከአባቷ ጋር ትገኛለች። አይ የወለደ ሰው በቃ ያስችለውም አይደለም። ባለፈው አባቴ ከፍቶኛል ብላ ስታለቅስ ሰምተው ስለነበረ አሁን ላይ ወደ አዲስ አበባ መጥተዋል ማለት ነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለሁ አልሐምዱሊላህ። ተናፍቃችኋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ ስለምታበረታቱኝም ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቼላችኋለሁኝ። በጽናት ድራማ ክፍል 46 ላይ ደረስን። ዘና ፈታ እያልን ማለት ነው። ኪራ ለእናቱ ደውሎ ሰላም እማዬ እንዴት ነሽ? ሰላም ነሽ ወይ? እኔ ያለሁ የተመሰገነ ይሁን ሰላም ነኝ ካለ በኋላ እንግዲህ የድሮ ልጅሽ አይደለሁም፣ አሁን በጣም ደስተኛ ሁኛለሁ። ባለፈው ያየሽኝ በጣም የምቆዝመውና የምደበረው ኪራ አይደለሁም። ዛሬ ላይ በጣም ደስተኛ ሁኛለሁኝ። የድሮ ልጅሽ ተመልሶልሻል እያለ እንግዲህ ለእናቱ ደስታውን ነግሯታል ማለት ነው። የደስታው ምክንያት ምን እንደሆነ ብቻ ግን አልገለጸላትም። ጽናት እንግዲህ ክፍለ ሀገር ለበቀለ ደውላ አባቴ እንዴት ነው ሰላም ነው ወይ ብላ ስትጠይቅ አባትሽ እኮ ወደ አዲስ አበባ መጥቷል፣ አልመጣም እንዴ? ያልተገናኛችሁም አልደወለልሽም እንዴ? ብሎ አስደነገጣት። ጽናት እንግዲህ ወይኔ እየመጣ ነው እንዴ? ለምንድን ነው ሳይነግረኝ የመጣው ብላ በሀሳብ ተውጣ ከሶፋ ላይ ቁጭ ብላ በሀሳብ ሄዳለች። ምንም የምታስታውሰው ነገር የላትም። ከዛንም ናሆምና መሮ ሲገቡም አትሰማቸውም። አንቺ ጽናት 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 ቢሏትም አትሰማቸው። ከዛ መሩ ነካ ስታረጋት ከሀሳቧ ነቃች። እንዴ መታችኋል እንዴ? እኔ እኮ በሀሳብ ተውጪ አላየኋችሁም ነበረ አለቻቸው። ወይ አዲስ ፍቅር በቃ እንደዚህ ቀልብሽ ይወሰደው ማለት ነው ብሎ ናሆማም ቀለድባት። ወይ ናሆም ደግሞ ጀመረህ በቃ ለምን እንደዚህ ስላለህ? እኔ በሀሳብ ተውጪ ነው አባትሽ ወደ አዲስ አበባ መጣ ብለውኝ በጣም ጨንቆኛል፣ ምን ልለው ነው እያለች ነገረቻቸው። የጽናት አባትም እንግዲህ ሲመጡ ከመንገድ ላይ አንዱ ዱርዬ እቃህን ልቀበልህ ልሸኝህ ብሎ ያለ የያዙትን እቃ ሁሉ እንዳለ እጥብ አድርጓቸው መንገድ ላይ ቁጭ ብለዋል። ስልካቸውም ጠፍቷል። የያዙት እቃም ተዘርፏል። እንግዲህ የሚያምኑት ሰው ጠፍቶ የሚጠይቁት ሰው አጥተው እየተንጎራደዱ መንገድ ለመንገድ ከታች ከላይ ሲሉ የሆነ ወጣት መጥቶ አባባ ምን ችግሮት ነው? ምን ልርዳዎት? ብሎ ሲጠይቃቸው አይ ልጄ እኔማ እቃዬን ተዘረፍኩኝ ከክፍለ ሀገር ልጄ ልጠይቅ ወጥቼ ነበር። አሁን ላይ ግን ስልኬንም ወሰዱት፣ እቃዬንም ወሰዱት። እናም ባዶዬን አስቀሩ፣ ልጄንም ሳላገኛ ከሜዳ ያቀረሁኝ ብለው ሲነግሩት ቁጥሯን ካወቅኩ ንገሩኝና የደውል ብሎ ለጽናት ደወለላት። ከዛ ንምፄ እንግዲህ በሀሳብ ተውጣ ስለነበረ በጣም በደስታ ስልኩን አንስታው አባቷን ተቀብላ ወደ ቤት አመጣቻቸው። ጽናት እንግዲህ አባቷን ተቀብላ ቤት ከገቡ በኋላ ምግብ በልተው ቡና ጠጥተው ከጨረሱ በኋላ እያወሩ በነበረበት ሰዓት ኪራ አባባ ግን ስልክዎት የት ሄዶ ነው ብሎ በማለት ጠየቃቸው። ከዛም እሳቸውም እንግዲህ አንዱ ሰው ልሸኝህ ብሎ እኮ ወሰደብኝ፣ የያዝኩትንም ጤፍ ስልኬንም ሁሉንም ወሰደብኝ እና የሆነ ላይ ከመንገድ አስደውዬ ነው በማለት ነገሯቸው። ወይኔ አባባ ግን እኮ ሳይደውሉ ከቤት መውጣት አልነበረበትም፣ በጣም ስህተት ሰርተዋል። በአሁኑ ሰዓት እኮ ማንም የሚታመን የለምና ታሁን በኋላ ሳትናገሩ ለሰው ሳትናገሩ ከቤት እንዳትወጡ በማለት ነገራቸው። አይ ልጄ ይህ ይከሰታል ብዬ አላሰብኩ። እኔ እናንተ ላስደስት የቋጠርኩትን ጥሪት እኔ ደግሞ እናንተ እንዲያታስቡብኝ እንዲያትጨነቁ ብዬ ለእናንተ ሳልደውል ዝም ብዬ ልመጣ አስቤ ነበረ፣ ወሰዱብኝ፣ ማንም ተጫወተበት በማለት ነገሯቸው። እና እንግዲህ ከበላሁ ከጠጣሁ ልጆቼ ልግባና ልረፍ ሲሉ የጽናት አባት ኪራ እኔ አልጋ ላይ ግቡና ረፉ ሲላቸው አይ አንተ አልጋ ላይ ማልተኛም፣ ያንተ አልጋ ክቡር ነው፣ እኔምተኛው ጽናት መኝታ ክላስ ነው በማለት መለሱ። አይ አባቴ እንደዚህ እንኳ ማሰብ የለበትም፣ ችግር የለውም፣ ይህም የእናንተ ቤት እኮ ነው፣ እንደዚህ አይባልም አለ ኪራ። ወይ ኪራ አማች አማች እያጫወተው ነው እኮ። ከዛን ጽናት አባቷን ይዛ ወደ ክላስ ስትገባ መሩ ጽናት ግን ታድላ በጣም ስብዕና ያላቸው አባት፣ ደስ የሚለው አባት ነው ያላት አለች። ኪራም እኔ ራሱ በጣም ዝም ብዬ ሳስብ ስረዳ በጣም ስብዕና ያላቸው አባትና በስብዕና ያሳደጓት ልጃችሁ ትመስለኛለች
እና በጣም ምርጥ አባት ናቸው ብለው የጽናትን አባት አሞጋገሱላት። ጽናት እንግዲህ ሁሌ የሚያሳስባት አባቴን እማራለሁ ብዬ ሸውቼው እዚህ የሰው ቤት ሰራተኛ ሆንኩኝ፣ ዛሬ ደግሞ ፍቅር ጀመርኩኝ፣ በቃ አባቴን ላስደስት አልቻልኩም ማለት ነው እያለ ሁሌ ራሷን የሚያሳስባትና ጭንቀት ውስጥ የሚከታን ነገር የትምህርቷ መቋረጥ ነበር። ዛሬ አባቷ ወደዚህ በመምጣታቸው ምን ብዬ ልነግራቸው ነው? የቤት ሰራተኛ ሆኜ ተቀጥሬ እየሰራሁ ከዛም ፍቅር ያዘ ይለለው አላልለውም፣ ብቻ ከራሷ ጋር ሙግት ይዛለች። ከዛም አባቷ ተነስተው ሶፋ ላይ ቁጭ ብለው ጽናት መጣች። አባቴ ተነሳ እንዴ ብላ መታደረታቸው ላይ ልጥፍ ብላ ምን ሆነህ ነው ዛሬ ድማ ረፈድክ? ደከመህ ወይስ አመመህ ብላ ስትጠይቃቸው አባትየውም አይ እኔ እንኳ ደህና ነኝ፣ ግን ዛሬ አንቺ ትምህርት አትሄጂም እንዴ በማለት ጠየቋት። ጽናትም ከዛ ተርበተበተች። ትምህርት ምን በማለት ተርበተበተች እና አይ ሄዳለሁ በቃ ስለረፈዴ ዛሬ ልቅርና ካንተ ጋር ልሆን አለች። አይ ለኔ አታስቢ መሩም አለች አይደለ፣ ስለዚህ ለኔ አታስቢ ሂጂ ብለው ገፋፍተው ሰደዷት። ከዛንም ልብስ ለባብሳ መጣችና ወዴት አባቷ ትሄድ ወዴት ትሄድ መላው ጠፋት። ከግቢ ወጣ። ከዛን ኪራን ባከን ኪራ ከዛ አካባቢ ይዘኸኝ ሂድ በቃ የትም ወየ ብቻ አባቴ እንዴት እንዲለው ነው የምፈልገው፣ ብቻ ይሄ ህሊናይ አላርፍ ቢለኝም ግን አሁን አባቴ ይደሰታል እያለች ኪራ ይዟት ወደ ሌላ ቦታ ሄደ። አባትየውም ትምህርት ቤት የሄደች መስሏቸው እንግዲህ ትምህርት ቤት ሄዳለች እያሉ ከመሩ ጋር አብረው ውለዋል። ከዛንም የጽናት አባትና መሩ ቁጭ ባሉበት እንዲሁም ኪራ በነበረበት የኪራ አባት በድንገት ምጥታሉ። ጽናት ከትምህርት መታ ዩኒፎርሟን ሳትቀይር ቁጭ ብላ አባቷን እያወራች እያለ ነበረ የኪራ አባት የመጣው። ከዛንም የኪራ አባት እንዴ ልጅቷ ዩኒፎርም ለምን ለበሰች? ምንም ያለው ነገር የለም፣ እየገባው አራዲያ ነው፣ ዝም ብሎ ብቻ ሰላም አላቸው። ከዛንም ማን ነው ብለው ሁሉም ተደናገጡ። የኪራ አባት በመምጣቱ ሁሉም ተደናገጡ። ከዛንም ማን ነውት ብሎ ሰውየውን ሲጠይቅ እኔ የጽናት አባት ነኝ። ከዛም እንግዲህ ሁሉም ተደናግጠዋል። የኪራ አባት የመጣው በድንገት ነበረ፣ ሳይደውል ሳያማክር ሳይጠይቅ ነበረ የመጣውና ሁሉም ደንግጠዋል። አጋጣሚ ነው። የጽናትም አባት መጣ፣ የኪራም አባት መጣ። አጋጣሚ ነገር ነው የተገጣጠሙት። ከዛም እንግዲህ ልጆቹ ሁሉም ሄድን በቃ ሰላም ሁኑ ብለው ናሆም መሩም ተነስተው ወደ የጓዳቸው ሲገቡ አባትና አባት ብቻ ቀሩ። አንተስ በሰላም ነው የመጣኸው ብለው የኪራ አባት የጽናትን አባት ጠየቀው። እኔማ የመጣሁት ልጄን አፍቃኝ ነው፣ ልጄን ላይ ነው የመጣሁት አሉ የጽናት አባት። እናም ጽናት እንግዲህ ኪራ እንዴ ጋሽ እንደሚመጡ ታውቅ ነበር እንዴ ለምን አልነገርከኝም በማለት ጠየቀችው። ኪራም አረን ያላቅም እንደሚመጣ አልነገረኝም፣ እኔ የሰማሁት እማዬ እናቷ ታማ ክፍለ ሀገር እንደሄደች ነበር የሰማሁት፣ የእሱን መምጣት ጭራሽ አልሰማሁም አለ። እሷም እኔ እንጃ በጣም ጨንቆኛል አለች። አይ በቃ ሁሉም አጋጣሚ በጣም ሀሪፍ ነው፣ አባትሽን መምጣታቸው አባቴ መምጣቱና ሁሉንም እውነታ ነገር መናገር አለብኝ አላል። የቱን እውነታ በማለት ደንግጣ ጠየቀችው። ከዚህ ቆንጅዬ ላይ ፍቅር ይዞኛል ላገባት ነው ብዬ መናገራዋ አላት። እንደዛማ በፍጹም አይሆንም አለችው። እና ለምንድን ነው የማይሆነው ብሎ ሲጠይቃት አባቴ እኮ እኔ ትምህርት እንደምማር ነው የሚያውቀው እንጂ እኔ እዚህ ቤት መጥቼ ስራ እየሰራሁ በዛ ላይ ፍቅር እንደያዘኝ በጭራሽ የማያውቅም። እናም አባቴን ማሳዘን አልፈልግም አለች። ኪራም እንግዲህ እኔ ግን በዚህ አጋጣሚ እውነቱን ብንናገር በጣም ሀሪፍ ይመስለኛል፣ በጣም ጥሩ አጋጣሚ ነው በማለት ነገራት። እሷ ግን እኔ አባቴን ማሳዘን አልፈልግም አሁን አትናገርም ብላ አገደችው። እናም ሁሉም ቢሆን ናሆምም መሩም ሁሉም በዚህ አጋጣሚ ብትናገሩ እውነቱን ብትናገሩ ይሻላችኋል ብለዋል። ጽ ግን አይሆንም ብላ እምቢ ብላለች። እናም ኪራ አባቱን አባዬ የሆነ ነገር እማወራህ አለኝ ብሎ ወሬ ጀምሮለት፣ አባትየው ግን ቆይ እስኪ ትንሽ እጄን ስላመመኝ ልንቀሳቀስና በኋላ ታወራኛለህ አስቸኳይ ካልሆነ ብሎ ካፉ ላይ ያጠፋበት። እናም ኪራ እንግዲህ ለአባቱ ይነግረው ይሆን ወይስ ሳይነግረው ይበታተኑ ይሆን? በቀጣይ ቪዲዮ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮውን ሼር ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ደህና ሁኑልኝ። ባይ ባይ።